ሰምረ መዘምር እባላለሁ። በማይንድ ሞርኒንግ ውስጥ ስራ አስኪያጅና እንዲሁም ደግሞ አሰልጣኝ ነኝ። ማይንድ ሞርኒንግ የተለያዩ ስልጠናዎችን ይሰጣል፣ የማማከር አገልግሎቶችን ይሰጣል። በተለይ ደግሞ ለልጆች የህይወት ክህሎትና የትምህርት ክህሎት እንዲኖራቸው፣ ለወላጆች ደግሞ ልጆችን መያዝ፣ ልጆችን መምራት ጋር የተያዙ ስልጠናዎችን ይሰጣል። ከዛ በተጨማሪ ደግሞ በተለያዩ ጉዳዮች ላይ የማማከር አገልግሎትን ይሰጣል። ኤውብን ያወቅኩት የዛሬ 9 ዓመት ነበር እና ኤውብ ሴቶች ላይ የሚሰራ ተቋም እንደሆነ፣ ሊደርሺፕ ላይ መምራት ላይ የሚሰራ ተቋም እንደሆነ ሳውቅ መጣሁኝ እና ናሁን አናገርኳት። በጣም ደስ የሚል ቆይታ ነበረኝ ከናሁን ጋር። ከዛ በቃ ቀረሁ። ይኸው 9 ዓመት ኤውብ ላይ ነው ያለሁት። ያው ኤውብ ላይ ከመጣሁኝ በኋላ የተለያዩ ስልጠናዎችን እሰጣለሁኝ። መሪ ኮርትን የዩኒቨርሲቲ ሴቶች ተማሪዎች ላይ የሚሰራ ፕሮጀክት ነውና እዛ ላይ እንደ ሜንተር ሆኜ ሰርቻለሁ። ከዛ በተጨማሪ ደግሞ አሰልጣኝም ነበርኩኝ። በጣም ኢንጆይ ያደረኩት ሴቶቹ ጋር የሚታየው አቅም፣ እነሱን ደግሞ የማብቃት ሂደቱ በጣም ጥሩ ቆይታና ጥሩ ጊዜ የነበረኝ ጊዜ ነው የመሪ ኮርት። ከዛ ደግሞ በኤውብ ውስጥ ደግሞ የሚሰጠው ይሄ ፕሮግራሞች የተለያዩ ስልጠናዎች ላይ ኮንሽስ ፓረንቲንግ ላይ ለወላጆች ስልጠና ሰጣለሁኝ። ከዛ ደግሞ ብሬን ዋይሪንግ የሚባል ደግሞ ሌላ ስልጠና አለ። ወላጆች በንቃት ነው ልጆቻቸውን ማሳደግ መቻል ያለባቸው። ንቁ ወላጅ ብቁ ትውልድን መፍጠር ስለሚችል ማለት ነው። ያ ደግሞ መነሻው ራስን ማወቅ ነው። ወላጆች ራሳቸውን ሲያውቁ፣ ከዛ ቀጥሎ ስሜቶቻቸውን መረዳት ሲችሉ፣ ስሜቶቻቸውን መምራት ሲችሉ፣ ራሳቸውን መምራት ሲችሉ ነው ከዛ ልጆቻቸውን መምራት የሚችሉት። ስለዚህ ወላጆች ራሳቸውን እንዲያውቁ በጣም ትልቅ ኮንትሪቢዩት የሚያደርግ ስልጠና ነው። ከዛ በተጨማሪ የልጆቻቸውን ደግሞ በየእድሜያቸው ያሉ ማንነቶችን አንደርስታንድ እንዲያደርጉ በጣም ይረዳቸዋል። ከዛ ደግሞ ቅድም እንዳልኩት የኔትወርኪንግ ቦታ ስለሆነ የተለያዩ ወላጆች ደግሞ የተለያየ የህይወት ልምድ ስላላቸው እነዛን ልምዶች ደግሞ የምንጋራበት መድረክ ነው ማለት ነው። ከዛ ሁለተኛው ደግሞ ብሬን ዋይሪንግ ያልኩት ስልጠና ነው። ሴቶች ያው የተለየ ማንነት አለን፣ የተለየ ነው ተፈጥሯችን። ወንዶችም የተለየ ማንነት አላቸው፣ የተለየ ተፈጥሮ አላቸው። ስለዚህ ሴትም ራሷን ማወቅ አለባት፣ ወንድንም ደግሞ ማወቅ መረዳት አለባት። የዛኔ ትክክለኛ ሚስት መሆን ትችላለች፣ ትክክለኛ እናት መሆን ትችላለች እና ቤቷንም መምራት ትችላለች። ስለዚህ ሚዛናዊ የሆነ ወይም ባላንስድ የሆነ ስለ ራሷን ስለ ወንድም የምታውቅበት ስልጠና ነው ማለት ነው። ይኸው በጣም ትልቅ ኢምፓክት አለው ለሴቶች። ብዙ ጊዜ ሴቶች ቤት ውስጥ እንሆናለን ወይ ደግሞ በተለያዩ ጉዳዮች እንጠመዳለን፣ በጣም ቢዚ እንሆናለን እና ስሜቶቻችን አይገለጹም፣ ስሜቶቻችን ለሌሎች አይጋሩም፣ ስሜቶቻችን አይታረሙም። ኤውብ ግን ይሄንን በጣም ትልቅ እድል ያመቻቸ ተቋም ነው ማለት ነው። ትልቁ ጥቅሙ ምንድነው? ኤውብ ሰፖርት የሚያደርገው በዚህ ጉዳይ ብዙ አይነት ሰዎች ይመጣሉ። የብዙ ባክግራውንድ ያላቸው፣ ብዙ የህይወት ልምድ ያላቸው ሰዎች ይመጣሉ። ስለዚህ የተለያዩ የህይወት ልምዶችን እንካፈላለን፣ እንሰማለን። የቻሉትን ያልቻሉትን እንዴት እንደመሩ ከተለያየ ኤክስፔሪየንሶች ከተለያየ ባክግራውንድ ስንሰማው በጣም ትልቅ ለውጥ ያመጣል ማለት ነው እና ኤውብ ይህንን ፕላትፎርም ማዘጋጀቱ በጣም ትልቅ ውጤትን የሚያመጣ ነው ማለት ነው። ኤውብ ላይ በጣም ብዙ ሰዎች ይጠቀማሉ ብዬ አስባለሁኝ። በእርግጥም ደግሞ አንዷ ተጠቃሚም እኔ ነኝ። ዋና ነገሩ ምንድነው? ኤውብ ላይ ኔትወርክ ማድረግ ነው። ሌሎች ሰዎችን ማግኘት፣ በተለያየ ሁኔታ ላይ ያሉ፣ በተለያየ ፖዚሽን ላይ ያሉ፣ የተለያየ የህይወት ልምድ ያላቸውን ሰዎች የሚገኝበት በጣም ሪሶርስ ያለበት ቦታ ነው የመጀመሪያው ነገር። ሁለተኛ ደግሞ ሰዎች ራሳቸውን እንዲያውቁ፣ ሊደርሺፕ አቅም እንዲኖራቸው፣ ከዛ ደግሞ ስሜታቸውን መግለጽ እንዲችሉ፣ ስሜታቸውን መታረም እንዲችል የተለያዩ ስልጠናዎችን ስለሚሰጥ ኢምፓክቱ በጣም ትልቅ ነው። ምክንያቱም ስሜቶቻችን መገለጽ አለባቸው። ላይክ ማይንድድ የሆኑ ሰዎች፣ አንድ አይነት አስተሳሰብ፣ አንድ አይነት አመለካከት ያላቸው ሰዎች ሲገናኙ በጣም የመበልጸግና የማደግ እድላቸው ሰፊ ነው የሚሆነውና ኢምፓክቱ በጣም ትልቅ ነው። እኔም የተጠቀምኩበት ነው። ራሴን እንዳይ አድርጎኛል ስልጠናዎች ላይ እና አሁን የምትሰጣቸው ስልጠናዎች ኢቭን እኔ ራሱ ስልጠናዎችን ስሰጥ የተለያዩ ሰዎችን ልምድ ስሰማ በጣም ትልቅ የተጠቀምኩበት ፕሮግራም ነው። ሰዎች ኤውብ ላይ ያለውን ፕላትፎርም ወይም ደግሞ ኤውብ ያቀረበውን ነገር ሰዎች መጠቀም መቻል አለባቸው። ምክንያቱም እኔ በጣም ሁሌ የሚገርመኝ አንድ ነገር አለ። ሁሌ አመቱን ሙሉ ስልጠና አለ። ይሄ ማለት በጣም ውድ ነገር ነው እና ስልጠናው ደግሞ በጣም ሪች የሆኑ ሰዎች፣ በጣም ብዙ የህይወት ልምድ ያላቸው፣ በጣም ብዙ የህይወት ባክግራውንድ ያላቸው ሰዎች ስለሆኑ እዚህ ጋር የሚሰባሰቡ ሰዎች ቅዳሜያቸውን እዚህ ጋር ቢያሳልፉ እኔ በጣም ሪከመንድ አደርጋለሁና
የተለያዩ ርዕሶች፣ የተለያዩ ስልጠናዎች፣ የተለያየ ሰፊ ኔትወርክ ያለበት ቦታ ነው እና ሰዎች ኤውብን ጆይን እንዲያደርጉ ሪከመንድ አደርጋለሁ።